በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እያንዳንዱ ክርስቲያን ሊያውቀው የሚገባ ጸሎት በልሳነ ግዕዝ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ በእንቲአነ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማሂፀነ ብኪ ሀበ እግዚአብሔር አቢይ። ይህ ጸሎት ምንጩና መገኛው መጽሐፍ ቅዱሳዊ መሠረትነት ያለው ሲሆን ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ምን ብለን እንጸልይ ባሉት ጊዜ የሰጣቸው ትልቁ የጸሎት ክፍላችን ነው። ይህ የጸሎት ክፍላችን ቤተክርስቲያናችን ስርዓተ አምልኮ ስትጀምርና ስርዓተ አምልኮ ስትፈጽም ለጸሎት ማሳረጊያ የምታደርገው ትልቁ የጸሎት ክፍላችን ይህ ጸሎት ነው ማለት ነው።